ቤቱ በሁለት ክፍሎች የተከፈለ ነው። የመጀመሪያው ድፍሩ ይባላል። እዚህ ቤት ውስጥ የሚመጡ ደንበኞች ለሚያወሩት ወሬ በሙሉ መረጃ አይጠበቅባቸውም። ታሪክ ፈጥሮ መቀደር ነው። የሁለተኛው ክፍል ከነዚህ ይለያል። ለእያንዳንዷ ለምታወሯት ነገር መረጃም ማስረጃም ማቅረብ ይጠበቅባቸዋል። ሁለቱንም ክፍሎች አንድ የሚያደርጋቸው የጋራ ነገር ግን ሁለቱም ጠቋሚ እጆች ናቸው። ጠቋሚ እጆች ጋር ደግሞ መፍትሄ የለም። መፍትሄን ለማመንጨት ውስጥህንና ውጪህን በሰውኛ ልክ ላይ ቁጭ ማድረግ ባል። ምክንያቱም ሁሉ ጊዜ ጠቋሚ ሆነው ነው መኖር የሚፈልጉት። እንዴት በመፍትሄ ላይ እንደሚያላግጡ ብላ አሳየ። ሰውየው አይጥ ያስቸግረውና ቤቱ መድኃኒት ሊገዛ ሄደ። ባለ መድኃኒት ሻጩን እስቲ የአይጥ መድኃኒት ስጠኝ ሲለው ሻጩ ታማብህ ነው